መልእክቴን አታሳልፉብኝ። ልጆቼ ይህንን መልእክት አታሳልፉብኝ። እንዲህ ተብሎ እኮ መለመን የለባችሁ። እንዲህ ብዬ ባልገዝታችሁ ምንኛ ደስ ባለኝ። የ103 ዓመት ታሪክ ያለው ቤተ መቅደስ ያውም የቅዱስ ሚካኤል ቤተ መቅደስ ወደዚህ ተሸጋግሮ እንዴት ደስ አይልም? ምስጥ ሲበላው የነበረውን ይህን ቤተ መቅደስ ተመልከቱት። እንግዲህ ከልዑል እግዚአብሔር ቀጥሎ በእናንተ እርዳታ ከዚህ የምትመለከቱት ወደዚህ ተሸጋግሮ ለእናንተ ይህንን ቪዲዮ ለማሳየት በቅዱስ ሚካኤል አታሳልፉት ብለን መለመን አለብን። እናንተስ ግዴታችሁ አይደለም? ይህንን ቪዲዮ መመልከት የአባታችሁን የቅዱስ ሚካኤልን ቤተ መቅደስ ማስጨረስ ግዴታችሁ አይደለም? እግዚአብሔር ይመስገን በሰጣችሁት ይህንን አድርሰናል። ህንጻውን ለማስጨረስ 4000 ክርስቲያኖች ታስፈልጉናላችሁ። ቅዱስ ሚካኤል የደረሰላችሁ በጎደለ የሞላላችሁ በመሆኑ 4000 ኦርቶዶክሶች 1000 ብር ብታዋጡ ይህንን የምትመለከቱትን ማስጨረስ እንችላለን። እስኪ ሼር አድርጉት በቻላችሁት አቅም ብዙ ሰው ጋር እንዲዳረስ። መርዳት ባትችሉ እንኳን ሼር ማድረግ እኮ ትልቅ እርዳታ ነው። ለቅዱስ ሚካኤል መስጠት መርዳት የምትፈልጉ አካውንት ከታች አስቀምጥላችኋለሁ። ሼር ማድረግም ትልቅ እርዳታ ነው።